ታችን የምታዩት እርሻ ቦታ ነው የመጣነው። ከተማው በጣም ርቀናል። የገበሬ ቤት ነው ያለነው እና አጅሪት ፀሐይ ሁሉ አድክሟታል። ውሃ በጣም ጠምቷታል። እንግዲህ እንግዳ ነን ብለን ውሃ እንጠይቃለን። ሰተት ብለን ንግባ እስኪ ምን እንደሚፈጠር አብረን እናያለን። አይ ግድ ናችሁ የለም ወይ? በስመ አብ አንዲቱን በግ ተሰጠኝ። እዩት ወደዚህ ቦታውን ልሰዳት። እሺ አባት እንዴት ናችሁ? ደህና ናችሁ? ሰላም ነው ወንድም? እንዴት ነው? እንግባ ነበር እንግባ። ገባ እኮ ስለምን በስመ አብ በድንጋይ ነው አንተ አሰራሩ ደስ ሲል እናቴ ትሙት። ሰላም ነው ማማ? እንዴት ነው? ሰላም ነው? ደህና ነው ማማ? እንግዳ ነበር ነው። እዛር ቤቱ እንግባ። የት እንግባ? እዚህኛው እንግባ። ይሄኛው እዚህ ምን አለን ማማ? እዩት በድንጋይ ተሰራው። እሺ ውሃ አይኖሮትም? የሚጠጣ ውሃ አለ? እሺ እናመሰግናለን። ጉብ አራክ እሺ በነገራችን ላይ ገጠር ነው መጣ ነው። ምን ቁጭ በሉ። በጣም ገጠር ነው። ለፉ ቦታ አለ። እሺ በጣም ገጠር የሚባል ቦታ ነው የመጣ ነው። ኧረ ማማ ችግር የለም። ከአዲስ አበባ ነው የመጣ ነውና ከዛ ትናንት ነው ደብረ ብርሃን አድረን ዛሬ ወደዚህ መጣ ነው። ዝም ብለን ነው ተነስተን የመጣን። እስኪ እኒያው አካባቢ እርሻም ስናርስ ነበር። እዛ ጎን እዛ ጋር አግኝተን የእርሶ እርሻ የለም እንረሳው አላየተን ችግር የለውም። አሳረሱን፣ ስለ አካባቢው ነገሩን፣ ስለ እርሻው አወሩን እና የሸዋን እንደዚህ በቃ አቀባበላችሁን እንግዲህ አቀባበላችሁን ለማሳየት ለዛ ነው የመጣ ነው። አካባቢውን ለማየት አንተና ልጃቸው ነው ልጃቸው ነው ሴት ልጅ ካለቻቸው በጣም ድገሚለን አው ጋሻና ቁራጭ አላየም እንዴ? አደባባይ ላይ የት ማሃ በዚህ በኩል አቋርጣለሁ እኮ ወደ ጎጃም ከዛ እዛ ሂጄ ሳጎራ ጎጃም እኔ አገሬ ሸዋ ደስ ሲል ቅዝቃዜው በጣም ሙቆን ነበር ውጭ ላይ እሺ እንዳይወጋውት ያስጠጣል። እሺ ማዘርዬ ልጅ የለዎትም? አሉ ለምን እንደኔ ፈረንጅ ባይሆን እኔ ነኝ። የእርሶ ልጅ ነኝ። እንደኔ ፈረንጅ ባይሆን ማዘር ሰደቡኝ። ማን ነው ስሞት? ላቀች አዳፍሬ ያስታውቃል። የባል አባት ሲል ለዛም ነው እንግዲህ አቀባበሎ በጣም ደስ ይላል። ምን እንዴት አድርጌ ነው እንግዲህ አመቀበለው ብትሉኝ አሁን ድንገት መጣችሁብኝ። በምላስ ተናግዳችሁ የኛ መስተንግዷችን ታዲለም ደግሞ ይሄው ቅዳሴ ቀባር ተጣጣችሁ ነው መስተንግዶን ትክክል። ከዚህ በላይ ምንም ነገር የለም። ስለመጣን እንግዲህ በጣም አዝኗል። እንግዲህ እንዳሉት ተናግራችሁ ብትመጡ ጠላው ምኑም ተዘጋጅቶ ይጠብቃችሁ ነበር። አጋጣሚ ስለመጣችሁ ቤቱ ራሱ ይቅዝቅዝ ያለ ነው ከውጭ
ታቷት እና ግንቧን ቻው ውስጧ ደናቅ ማናቷ አርሼም አይቅርበኝ ነው የሚሏት። በጣም ነው የሚያደንቋት። ቤቷን ካቧን ብትተዋት ያለው ምርጥ ነው። ምን አስተካክለው ግን ከዛ ቤት እኮ ይሄ ቤት በጣም ነው የሚያምረው። ይሄ ቢስተካከልና ቀለም ምናምን ቢቀባ በስርዓት መተኛ ምናምን ቢሆን ማብሰያ ባይሆን በጣም ነው የሚያምረው። ማርያም እንግዳሽ በዛ እዚህ ጋር የሆነ ማዳበሪያ ነገር ኮርኒስ አስገባ ነበረ። ከዛ የሰራት ልጅ ድንገት ሞትብኝ። ምንም ኮርኒስ አያስፈልገውም። ሲጀመር አያስፈልገው። በጣም ነው የምታምረው። በጣም ነው የሚያምረው። አሁን እንዴት ነው የሚደረገውና እንግዲህ መስተንግዶ እሱ ነው የኔ እናት እንኳን ደህና ቆየሽ። ማልኝ እንደናንተ ያላችሁ ወንዶች ልጆች አሉ በሰፊው እኔ ገና ተመትና ስትወርዳ ይቻችኋል። እዛ ላይ ነው እነኛ ባያሰበት የፈገመት ልጅ ነው። ኦኬ በዛ ያቸው ኧረ እነሱ ትንሽዬ ናቸው እነኚህ በርከት ይላሉ አለ። አይ እንግዲህ እንደ ጓደኞቻቸው ነው እያለ ነበረ። እናንተም ወደኛው መጣችሁ። ወደ እናንተ ሰተት ብለን መጣን። የድንገት እንግዳ ሆነን መተን እንጠይቃለን። ያው እንግዲህ እንደ ልጅ እንደ ቤተሰብ እናንተም ባለሎች ናችሁ። እኛም አዎ ይነት ምንድነው በዓሉ እዚህ አሁን በዓል አለ አይደል? አመታዊ በዓል አሁን ተነገትላችሁ ያለው አባሉ አመታዊ በዓል ናቸው። ወደዛው ቅዱስ ዮሐንስ የሚባል ነገር አለ። ዋናው ዳመት ነው። ይሄ ዋናው ዳመት ነው። ቅዱስ ዮሐንስ ቀጥላል ነው። ወደ ተሳቶ ላይማ ከባድ። አዎ አሁን መጡ አውደ አመቶች ወደ አዲስ አመት ዘመን መቀየሪያ ላይ ያው እንትን ይበርካል። ብዙ ሰው ይመጣል። ደውራውራን ያጋንፋን አቦጂ ያላቸው ከንታይናቸው ኮሎኒ እንግሊዝ ለሲነጥር ስለሰኝነት ዋናው ደግሞ አሁን አንገብጋቢ አቦ የትጓ መሰላል አዎ መጋቢት አቦ አሁን በአራት ምንድን ነው በእንዛን ቀን ነው ማለት ነው። ሐምሌ 5 አቦ እኛን እናታችን ይሄን እንደሚያቸው ካላችሁ በቃ ነው መጋቢት አቦ ነው። እሺ የመጋቢት አቦ እሺ እንመጣለን። እግዚአብሔር ጋራ ከፈቀደልን እግዚአብሔር ከፈቀደልን እንዲህ ሳይሆን አስበንበት በስርዓት እኛም በስርዓት እንመጣለን። የኔ እናት እናይወታለን። በጣም ደስ ይላሉ። በጣም ቅን እናት ነዎት። እግዚአብሔርን በጣም ደስ የሚሉ እናት ነዎት። እናመሰግናለን። ኑሩልን፣ እድሜ ይጨምርልን። እሺ እርስ ይቀበሉናል። ሲጠላውን ጠምቆ ቤት ያ ቤት አውላል ነው አትበቃኝ ለዘመድ ማለት ነው። እናንተ ብትመጡ ጥሩ ነው። ለምንድን ነው ሰው እኮ በአንድ ብር ደንበኝነት ሩቅ ደረጃ እንደርሳለን እኛ። ትክክል። እኔ በስሙኔ አልኮኝ ድሮ ማለት ነው ለምሳሌ ቡና በተን ገዝቼ ስሙኔ ዋቀርታለሽ። ከዛ ኖሬ ሄድኩላችሁ እዛ ሴት ወጆ ጋር ልጅ ናት። ኧረ በዛን ቀን እኮ አንቺ ስሙኔ ጥዬ ሄድኩ ብላኝ አውታ ስትሰጠኝ አልፈልግም እምነቱ ብቻ ነው የሚበቃኝ ብዬ እስካሁን ድረስ እናትና ልጅ ነኝ ብላችሁ አታውቁም። ዘመድ መረቁንና እንውጣ እንግዲህ ምርቃቱ ደግሞ ያው እንደዚሁ እንደሆን እኛን እንደ ልጅ አይተውን ተባረኩ ያሳደጋችሁም ትልቅ ነገር ነው። ስራችንም ከፍ እንደሌለ እኛ እኔ የሚባለውንም አላውቅም። ዞሮ ግን እናንተ ምትገት ይስጣችሁ። አሜን። እግዚአብሔር ይባርካችሁ። አሜን። ይባርካችሁ። አሜን። የተሞደድ ይስጣችሁ። አሜን። በዓሉንም ያክብርላችሁ። አሜን። እንደምትንከራተቱ ቸሮ በዳንያለም ተግራ ተቀይቁምላችሁ። አሜን። በጣም ቁምላችሁ ያክብራችሁ። አሜን። እንዳከበራችሁ እናንተን ያክብራችሁ። አሜን። በሄዳችሁበት የሰው ደግ ያጋጥማችሁ። አሜን። እዚህ ጋር እንገባለን ካላችሁ እነኛ ሰዎች ብሩክ ያርግላችሁ። አሜን። እግዚአብሔር በርቆ በሩን ይፈቱላችሁ። አሜን። እንግዲህ የማለው ይሄንን እሺ እናመሰግናለን። በሉ ሰላም። እሺ እናት እሺ በጣም ደስ ይላል። ከዚህ በኋላ የኔ መሰለ በረከት አግኝቼ ማንንም አልሰማም። ደስ ሲሉ ቤቱ ደስ ሲል